ሰላም እንዴት ናችሁ? እንግዲህ ዛሬ አሪፍ ነገር ይዤላችሁ መጥቻለሁ። እንግዲህ አንድ ሰው ኤችአይቪ ፖዚቲቭ ከሆነ ሰው ጋር ግንኙነት ቢያደርግ ወይንም ኮንዶም ቢቀደድበት፣ ሌላው ደግሞ አንድ ሴት ጾታዊ ጥቃት ቢደርስባት፣ ሌላው ደግሞ ኤችአይቪ ፖዚቲቭ ከሆነ ሰው ጋር የደም ንክኪ ቢኖረን፣ ምላጭ ቢቆርጠን ምን ማድረግ እንዳለብን ዛሬ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ትምህርቱ ፖስት ኤክስፖዠር ፕሮፊላክሲስ ማለት ምን ማለት ነው? ፖስት ኤክስፖዠር ፕሮፊላክሲስ ፎር ኤችአይቪን ዲፋይን ስናደርገው እንግዲህ አንድ ሰው ለኤችአይቪ ከተጋለጠ በኋላ የምንወስደው የጸረ ኤችአይቪ መድኃኒት ምን ይባላል? ፖስት ኤክስፖዠር ፕሮፊላክሲስ እንለዋለን። ይሄ ፖስት ኤክስፖዠር ፕሮፊላክሲስ እንግዲህ እንደዚህ አይነት በአጋጣሚ ለሚደርስብን ነገር ታስቦ የተሰራ ነው። ይሄ ፖስት ኤክስፖዠር ፕሮፊላክሲስ በአጋጣሚ ወደ ደማችን ውስጥ የገባውን የኤችአይቪን ለማጥፋት ወይንም ፕሪቨንት ለማድረግ ለመከላከል የሚረዳ መድኃኒት ነው። እንግዲህ መቼ ነው እነዚህ ፖስት ኤክስፖዠር ፕሮፊላክሲሶችን የምንጠቀመው? እንግዲህ ፖስት ኤክስፖዠር ፕሮፊላክሲስ እንግዲህ ሪከመንድ የሚደረገው ለኤችአይቪ ኤክስፖዝድ ከሆነ በኋላ ማለት ነው። አንድ ሰው ለኤችአይቪ ከተጋለጠ በኋላ የሚወስደው መድኃኒት ምን ይባላል? ፖስት ኤክስፖዠር ፕሮፊላክሲስ ይባላል። እንግዲህ ይሄ ፖስት ኤክስፖዠር ፕሮፊላክሲስ የሚወስዱ ሰዎች ምን አይነት ሰዎች ናቸው? አንደኛ አንፕሮቴክትድ የሆነ ሴክሹዋል ኢንተርኮርስ ያደረጉ ሰዎች፣ ከኤችአይቪ ፖዚቲቭ ሰው ጋር የሚሆን ስታተሳቸው አናውን ከሆነ ጓደኛቸው ጋር ግንኙነት ያደረጉ ሰዎች ይሄንን ፖስት ኤክስፖዠር ፕሮፊላክሲስ ይወስዳሉ። ሁለተኛው ኒድል ስቲክ ኢንጁሪ የሚባል አለ። እንግዲህ አብዛኛውን ጊዜ ጤና ባለሙያዎች እንግዲህ መርፌ እጃቸውን ይወጋቸዋል። እንደነዚህ አይነት ሰዎች ፖስት ኤክስፖዠር ፕሮፊላክሲስ ይወስዳሉ። ሶስተኛው ድራግ ዩዘሮች ናቸው። እንግዲህ እነዚህ ድራግ ዩዘሮች መርፌን ሼር ስለሚያደርጉ በጋራ እንደነዚህ አይነት ሰዎች ፖስት ኤክስፖዠር ፕሮፊላክሲስን ሊወስዱ ይችላሉ። አራተኛው ሴክሹዋል አሰልቲንግ ነው የሚባለው። እንግዲህ አንድ ሴት እንግዲህ በአጋጣሚ ብትደፈርና ጾታዊ ጥቃት ቢደርስባት እንደነዚህ አይነት ሰዎች ፖስት ኤክስፖዠር ፕሮፊላክሲስን ሊወስዱ ይችላሉ ማለት ነው። እንግዲህ ፖስት ኤክስፖዠር ፕሮፊላክሲስ ምንድነው? ኢመርጀንሲ ሜዲኬሽን ነው። ኤችአይቪ ኤክስፖዝድ ከሆነ በኋላ የሚወሰድ የመድኃኒት አይነት ነው። እንግዲህ ይሄ ፖስት ኤክስፖዠር ፕሮፊላክሲስ እንግዲህ ዊንዶ ፔሪድ አለው። መቼ ነው ደርሰን መድኃኒቱን መጀመር ያለብን የሚለውን ነገር 72 ሰዓት ውስጥ መድኃኒቱን መጀመር ይኖርብናል ማለት ነው። እንግዲህ አብዛኛውን ጊዜ ይሄ ፖስት ኤክስፖዠር ፕሮፊላክሲስ እንግዲህ ለ28 ቀን የሚሰጥ የመድኃኒት አይነት ነው። አንቲ ሬትሮቫይራል ድራግ ለ28 ተከታታይ ቀናት ነው የሚሰጠው። ኤክስፖዝድ ከሆን በ72 ሰዓት ውስጥ ቶሎ መጀመር ይኖርብናል ማለት ነው። ይሄ ኢፌክቲቭነሱ የሚጨምረው እንግዲህ በፍጥነት ወደ ጤና ተቋማት የምንሄድ ከሆነ ወደ ደማችን ውስጥ የገባው ቫይረስ የመጥፋት እድሉ ከፍተኛ ይሆናል ማለት ነው። ሌት ባደረግን ጊዜ ወይም ባረፈድን ቁጥር ደግሞ ቫይረሱ በደማችን ውስጥ የመሰራጨት እድሉ ይጨምራል ማለት ነው። እንግዲህ ይሄ ፖስት ኤክስፖዠር ፕሮፊላክሲስ እንግዲህ ለ28 ቀናት ነው የሚወሰደው። አብዛኛውን ጊዜ እነዚህ ቴኖፎቪር፣ ኢሚትሪሲታቢን እና ዶልቲጋቪር እነዚህ ሶስቱ ኮምባይን የሆኑ ድራጎች በአንድ ላይ ይሰጣሉ። እንግዲህ ይሄ ቀጥታ ወደ ጤና ተቋም ሄደን ነው ይሄን መድኃኒት ማግኘት የምንችለው ማለት ነው። ግን ይሄንን መድኃኒት ከመጀመራችን በፊት ግን የኛ የኤችአይቪ ስታተስ መታየት ይኖርበታል። ምክንያቱም ከዚህ በፊት ኤችአይቪ ፖዚቲቭ ራሳችን ሆነን ከሆነ መድኃኒቱ ምንም የሚፈይድልን ነገር ስለሌለ ነው። ግን ኤችአይቪ ስታተሳችን ኔጌቲቭ ከሆነ ቀጥታ መድኃኒቱን ተከታታይ 28 ቀናት እንወስዳለን ማለት ነው። እንግዲህ እነዚህ ትሩቫዳ የሚባሉ እነዚህ መድኃኒቶች ናቸው እንግዲህ አብዛኛውን ጊዜ ለተከታታይ 28 ቀን የሚሰጡት ማለት ነው። የመድኃኒቱ ሳይድ ኢፌክቶች አሉ። እነዚህ ፖስት ኤክስፖዠር ፕሮፊላክሶች የራሳቸው የሆነ ሳይድ ኢፌክት አለ። የመጀመሪያው ሳይድ ኢፌክት ምንድነው? ናውዥያ ነው። ሁለተኛው ቮሚቲንግ ሊኖር ይችላል። ሶስተኛው ዲሃሪያ፣ ፋቲግ፣ ሄዴክ፣ አብዶመናል ክራምፕ እና ብሎቲንግ ማለት ነው። እነዚህ ሰምታይምስ ረሽ ሊኖር ይችላል። እነዚህ ሁሉ ሳይድ ኢፌክቶች አሉ። ግን እነዚህ ሳይድ ኢፌክቶች ዘላቂ አይደሉም። አፍተር ፊው
ቀስ እያሉ ግራጁዋሊ እየቀነሱ ስለሚመጡ ምንም አይነት የሚያሳስብ ነገር አይኖርም ማለት ነው። እና ከዛ በኋላ ፎሎ አፕ ቴስቶች አሉ። እንግዲህ HIV ቴስት ሹድ ቢ ደን የሚደረገው የመጀመሪያው ዴይ 0 ማለት ልክ እናንተ በገባችሁበት ወይ በደረሳችሁበት ሰዓት ላይ ዴይ 0 ላይ አንድ ቴስት ይደረጋል። ከዛ በኋላ ከ4 እስከ 6 ዊክ ላይ አፍተር ኤክስፖዠር እንደገና አሁንም ቴስት ይደረጋል። ሌላኛው ደግሞ የመጨረሻው 3 መንዝ ላይ ቴስት ተደርጎ HIV ኔጌቲቭ መሆናችሁን ማብሰር ይቻላል ማለት ነው። ስለዚህ እናንተ አሁን ማድረግ ያለባችሁ ነገር ምንድነው? አንድ ሰው ኤክስፖዝድ ከሆነና ያን ነገር ተጋልጫለሁ ብሎ ካሰበ ማድረግ ያለበት ቀጥታ ወደ ጤና ተቋም መጥቶ የኤችአይቪ ስታተሱን ቼክ አድርጎ እንቺን ለ28 ቀን የምትወሰድ መድኃኒቷን መጀመር ይኖርበታል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።